تكلم سيجمر إيه بودا كنيري كانت الملكاتنا تجمر لبنزي هونكو إيه لو سكول من دولانت بزو نجار نو ليدي جاستس بالانش እቺ ብዙውን ጊዜ በብዙ ሀገሮች የፍትህ ምሳሌ ባንዴ ሰይፍ አለ ባንዴ ደግሞ ህጉ አለ ነው ጉልዛለ ሰይፍ ጉልዛለ ህግ ሚዛናዊነትን ያሳያል ባላንስን አስፈላጊ ነው ተገኘ ደግሞ ሰይፍ ይቆርጣል ይሸራክታል ከጀርባ ደግሞ የቀድሞ ገነተ ልዑል ቤተ መንግስት ነው በጣም ታሪካዊ ህንጻ ነው ድሮ ቤተ መንግስት ነበር ይሄ ዩኒቨርሲቲ ከመሆኑ በፊት and I think መንግስቱ ነው አይግርማሜ ነው ያመጽራት ይተደረገው እዚህ በነበሩ ሰዓት ነው ከዛ በኋላ ዩኒቨርሲቲ ነው and ብዙ የኢትዮጵያ ህጎች የፍትሐብሔር ህጉ የወንጀለኛ መቅጫ ህጎች የጸደቁት እዚህ ነው ታሪካዊ ህንጻ ነው ዶክተር አበራ ጀንበሬ ነፍሳቸውን ይማራቸውና የኢትዮጵያን ህግና ታሪክ ያስተማሩት ናቸው በ2000 አብን በኢትዮጵያ ዘመን አቆጣጠር 1990 ዓመተ ምህረት ለዩኒቨርሲቲ ገባ ነበር and 91 ሎው ስኩል ትምህርት ቤት ገባን እስከ 93 ዓመተ ምህረት ድረስ በፈረንጆቹ 2001 ማለት ነው እዚህ ተማሪ ነበር አንተም ላይብራሪ ሳይንስ ነበር ሯጭ ነበር እንደው ሜዳው ልጅ ይላል ያ እዚህ ድሮ እስኪ ወዳንተ ሙታዚኪ እንዴት ነው አንተ ያንተ ተሳታፊ በጣም ደስ የሚለው የሚገርም ነው ቆንጆ ኦፍ ኮርስ የኢትዮጵያ ሁሉ የተሰባሰቡ ተማሪዎች አይ ቲንክ 60 አካባቢ መሰለኝ ክላስ የነበር ነው የተለያየ ብሔር የተለያየ ሃይማኖት and በአጋጣሚ ሆኖ ፕሮፌሰር ጥላሁን ተሾመ የቤተሰብ ህግና የውል ህግ መሰረት ሀሳቦች የተመጻፈ ጽፋፍ ናቸው እሳቸውን ማገኘዋቸው አስታውሱኝ ታበብ በኋላ የበደብ ነው አስታውሳሉ and ደስ የሚል ነው ብዙ ትንሽም ቢሆን ዳግማችን የተማሪዎችን ሙቭመንት የቀሰቀስንበት የተማሪዎች ተወካይ ሆኜ ተመረጥኩ መጀመሪያ የሎስኩ በ92 ዓመተ ምህረት በ93 ላይ ነው አመት የተነሳው ተማሪዎች ያው ደስ የሚል የዛ የነበሩ ለሶስት ዓመት ባቾች በአጠቃላይ በጣም ጠንካራ ነበር የሎስኩ ብቻ ሳይሆን በአጠቃላይ በአዲስ አበባ ዩኒቨርሲቲ ውስጥ ሁሉ በስነ ጽሁፍ ምክር በስፖርት ምክር ተሳትፎ የነበረበት አሁን ብዙ ተማሪዎች ተመርቀው አክቹዋሊ በዚህ መንግስት መስራት ተገብተዋል እና እኔ ብዙ ተስፋ ነበር አንተ ከመረጥ በፊት የተማሪዎች ህብረት ፕሬዝዳንት ነበር ከኔ በፊት ኢንፋክት ከኔ በፊት የነበረው ማህሪ ታደለ ይባላል ማህሪ ታደለ አይቲ በኋላ ፒኤችዲ ሰርቶ አሁን የት እንዳለ አላውቅም ጁንታው ጋር ተደባለቀ አላውቅም and ማህሪ ነበረ ከማህሪ በፊት አሰግድ ወርቅ አለማው የሚባል ልጅ ነበረ በዚህ የሐረር ልጅ እሱ አሜሪካን ያለው እናንተ ጋር ነው አሁን በዚህ በሊደርሺፕ ላይ የሜንቶሪንግ ኮቺንግ ላይ ተሾመ ነው ወይስ ተበርተን በንጽጽር የኛ ዲሞክራሲያዊ ምርጫ የተደረገበት እኔ እንደውም የኛ የሎ ሁለተኛ ዓመት የሎ ስኩል ተማሪዎች ተወካይ ሆንኩኝ ከዛ የሶስቱ ዓመቶች ሁለተኛ ሶስተኛ አንደኛ መረጠንና ከዛ ውስጥ ተወዳድሬ አሸነፌ ንግግር አድርጌ ቮት ተክሌ ፎር ፕሬዝዳንት የሚሉ ሁሉ ጓደኞቼን ይሄ ስለሄድ መፈክሮች አድርገው በብዙ ቅስቀሳ የተመረጥኩበት ነው አንድ ሰው ብዙ ሰዎች ማሰባሰብ በጣም ኮምፒቲቲቭ የሆነ ምርጫ ነበረ የድሮስ የሚባል ተወካይ ነበር ከኔ ሲኒየር የነበረ አሁን አሜሪካ ውስጥ ማለት ነው ከሌበታች ደግሞ መስፍን የነበረች ተወዳዳሪቸው ከሱ ጋር ተወዳድረን አጀንዳዬን አቅርቤ ተከራክሬ ምናምን የተበረ ከዛ ወደ ዋናው ምርጫ ጋር ሄድኩኝ ከሁሉም ኮሌጆች የተወጣጡ ተማሪዎች ነበሩ እነሱ መረጡና አንድ አመት ነው ወደ እዚህ ፕሬዝዳንት ተማሪዎች እስኪ ትዝታው የአንድ አመት ፕሬዝዳንት ምን ይመስል ነበር አይ በጣም ፈታኝ ነበረ ቢሮክራሲ ታውቃለህ ያው ዩኒቨርሲቲዎች ውስጥ አስተዳደሩ በተለይ የዩኒቨርሲቲ አስተዳደር አይፈልግም ዝም ብሎ ተማሪዎች ማለት ተብሎ ቁጭ ማለት አክቲቭ የሆነ የሚንቀሳቀስ ተማሪዎችን የሚያስተባብር በኤድስ በስነ ጽሁፍ በስፖርት ዘርፍ በጣም ከባድ ነበረ ግን እኔ ደስ ይለኛል ይሄ ትራክ ሶሻላይዝ ማድረግ እና የስፖርት ውስጥ ከዲፓርትመንት ኃላፊዎች ጋር ተናግሮ ባባ ነበር በስነ ጽሁፍ ስማቸው ረሳው ባህር ማዕከል አስተዳዳሪ ነበሩ ከነሱ ጋር በጣም በየሳምንቱ በየተወሰኑ ወራት ደግሞ እናዘጋጃለን ቤቶችን አስተዳደር የሚፈት ነገር በጣም አስተዋወር ያልነበረ ነፍሳቸውን ይማረው ሞተዋል ኃይሏ ነበሩ የ5 ኪሎ ሜትር ነበሩ ቫይስ ፕሬዝዳንት ሄደው ሰው ተገሪማ ምክትል ነበሩ በዚህ and አቶ ረሳው አንዲወሎ ሰው ነበር መላክ ኢማም ነበሩ ብዙ ኮኦፕሬቲቭ አልነበሩ በራሳችን ጥረት በራሳችን ዲፊት ኤክሳችን ገንዘብ ያወጣና ብዙ ቀስቀሰን ማዘጋጀት ዜሮ የምንፈልግ ስልክ እንኳን አቀም ተቀምጦ መቀበል ብቻ ነው ተቆልፎበታል ስልኩ ስለዚህ መቀበል ብቻ ነው ስልክ ሲደወል አይተመልሳለ በዚህ ከዛው ግን መደወል እንኳን
የምን ፈንድ ማቶ ምንም ተሰው ፕሮፌ ሰጥተውና አላችሁ ተገቦቶች አሉ ስለዚህ ከዚህ ወደ መኮንፎል ወደ አልነበረም እስኪ አንዳንድ ጓደኞች የተማሪዎች ህብረት በሱ ገብረስላሴ ጸሐፊ ነው ምክትል የተሾመ ግርማ ይባላል ሲያትል የነ ታምራት መንገሻ ኃይል የሚባል የአራት ኪሎ ልጅ አውልጂ መሰለኝ ተማሪ እነ እውነቱ እንደ ቅባቱ አበራ ቴክኖሎጂ ተማሪ ብዙዎች ናቸው ጎበዝ ስማቸውን ሚሊዮን አይ ቲንክ የሚባሉት የኤፍቢ ተማሪዎች ብዙ ናቸው መስሪ አውስትራሊያ ብቻ ነች የልጆች አባት ሆኖ ምናምን ነገር እኔ ብቻ ነኝ ኮምፒውተር በእኛ ወልዷል ከብዷል እስኪ ወደ ችግሩ እንግባ በምንድን ነው አንተ ዩኒቨርሲቲን ለቀህ ወደ ኬንያ እሱ ኮዙ ቤዚካሊ ተማሪ ያውቀውስ ልክ ነበር አይ ቲንክ ትክክል ነው ዩኒቨርሲቲ መጣን ተማሪዎች ብዙ አስተዳደሩ ብዙ ነፃነት የለውም ቢሮክራሲ በዛ ላይ ኮርሶች ነበር የሚጠበቀው ኮርሶቹ ደግሞ ደንበኛ የሽሩጥ ወታደሮች ፖሊስ አዛዡንም አስታውሳለሁ ያሬድ ማለት ነው ያሬድ ይባል ነበር አይ ቲንክ ያሬድ ይባል ነበር በቀለም አልቆጠረም ግን ዩኒቨርሲቲ አምባሳደር ንቃቱ ምናምን ጊዜ ይለኛል ደግሞ ዩኒቨርሲቲ ማለት ይልቅ ነበር ሌሎች ኦፍኮርስ መኮንኖች ነበሩ ስማቸው ለስራቸው የኦሮሞ ተወላጆች ሆነን ነበሩ ኤንኤስ ጥያቄው በአጠቃላይ አስተዳደር የተማሪዎች ህብረት ነፃነት ይከበር ባይጣ ነበር ማሳከብ እሱና ቆሞብን ለዛዎች ያዝም ተማሪዎች መታሰር ማስፈራሪያ ጀመረ ታሰሩ ነበር ከብሔር ጋር ተያዘ ግጭት ታስታውስ የዲሴምበር 2000 ዓ.ም ኦሮሞ ተማሪዎች እንደው በጣም ተደብደው ነበር በዛ ጉዳይ ላይ ደግሞ በኦሮሚያ እንድናወራ ነበር ኦሮሚያው ተማርኩ ትንሽ ነው እየተማርኩኝ ነው እንትን ምንድነው ወረቸን ጂራ ይባላል አፋን ኦሮሞ ወረቸን ጂራ ያ maybe next year ስመለስ ነው ፊት exactly next year I'm sure በኦሮሚያ በደንብ አድርገን እንቀጥላለን and so ተማሪዎች ነፃነት አልነበራቸው ከፍተኛ የሆነ ጭቆና ፈና ነበረ ቤዚካሊ ፖሊሶች ከግቢው እንዲወጡ የተማሪዎች ህብረት በደንብ እንዲደራጅ መሰብሰብ መጠቃለቅ መንቀሳቀስ እንዲፈቀድ ነፃነት ተሰጠ ነበር ዋና ጥያቄ ነበር and obviously ቀለል ያቀሻቸው መልስ ነበር መመለስ አልቻሉም ፖሊስ ገባ ተማሪዎች ደበደበ ወሰዱ አመቱ ቀጠለ የተወሰነው ለመሰደድ በቃ ከዛ በፊት እኔ አክቹዋሊ ሁለት ጊዜ ተከስቼ ፔንዲንግ ተቸገሩ አንድ ዝናብ የሚባል ፖሊስ ስቱዲዮ ወደ ይሄ ነው የምትለው የረባ ክስ የፍቅርና ወደ ኢንተርቪው ተደርጓል ያንገላቷል ትፈልጋለህ ተየካለህ እንደዚህ አድርጋል እንደዚህ ተናግረሃል ማሁን ነገር የሆነ ነገር ተጻፈ አይ የሰማሁት የኦሮሞ አልኳ እስተክዛት ፎርማሊ ምንናገራቸው ነገሮች ይዙና ተጠራዋል ለማለት ፈልገ ነው ሶ ኢትዮጵያ ትሩ ሲስተም አንዳንድ ጊዜ ፈኔ ነው ይጠሩና ካንተ ኢንተርቪው ላይ ነው ሰምተው መልሰው በዛው ሊከሱታል ማለት ከመንግስት ኢትዮጵያ መንግስት ያለ ፈቃድ ምንም እንዳትናገር ነው መብት ይሰጣል ያለ ስቴትመንት መስጠት ግዴታ የለም ኤግዛክትሊ ከሰጠህ ግን ነው እንደማስጀ ተቀበል ኢትዮጵያ ግን ፈኒ ነው አይጠርተው ቃል መስአለበት ይሉና የሰጠው ቃልተው አንድ ዝናው የሚባል ፖሊስ ነበረ በጣም ጥሩ ያልሆነ ሰው እዛ ጠርቶ እዚያ አንገላታ ነበራቸው ወይስ ይጠራ ይሄን ብለሃል ይተናገራል ይጽፋል ያገላቻችን ይሄ ነገር በደንብ ሊታወቅልን የዛሬ 21 ዓመት የዛሬ 20 ዓመት ነው ምናወራው እንጂ የዛሬዎቹ ፖሊሶች አይመለከትም የዛሬ 20 ዓመት የነበሩት ፖሊስ አዛዥ ያሬድና ጓደኞቹ ሌሎች ሶ ከዛ ተማሪዎች አመት ተነሳ የኦሮሞ መጀመሪያ ላይ ዲሴምበር ላይ እንዳስታውሳለሁ ማታ ሄደን ከነመስፍን ጋር ጓደኞቼ ጋር ፖሊሶቹ ለምንድን ነው ሰራው ተቆጣጣው ተቆጣጣው ይሄ ነው ኤምባሲያቸው የሚካረው ተቆማችሁ በተቆጣጣው የኛው ካለ ተማሪዎች ያዶር ቱሊባይ የኤግዛክትና ቱሊባይ ሰረቆ የዛሬ የነበረው ወጣቸው ባገኘው ደስ ይለኝ ነበር ጃዋር በነገራችን ላይ ይሄ ጀምር ይችላል እስር ቤት አብረን የጎበኘነው አብረን ጎብኝተነዋል አይተነዋል ኦፍ ኮርስ አይ ሆፕ ተፈተው በሰላማዊ መንገድ ኢትዮጵያ ውስጥ ፖዚቲቭ የሆነ አስተዋጽኦ ያደርጋል ብዬ ገምታለሁ ወጣት ነው ጎበዝ ኦሮሞ ተማሪዎች ማህበር ሊቀመንበር ነበር በጣም ደስ የሚለኝ ዘላለም ገመቹ የሚባል ጋዜጠኛ መጣ ኢንተርቪው ሰኞ ቀን ጣዋሪ ወዲያው ቪዲዮ ላይ ተዘጋ
እና ተማሪዎቹ ስለበተባቸው የፎርም ያላቸው መታወቂያ ያዩ የመረጡ ሌላ ኦሮሞ ስሙጭ ያለው ነገር መችና ውጭ ከሆነ ግን ያወጧቸው ውጭ ነው ሄደው ደብድበዋቸው በጣም ብዙ ግፍት ከተማር ከሱ በኋላ ነው እንግዲህ ዋናው አመት ዋናው ሰዓታችን እየሄደ ስለሆነ ያ ወደ ዋናው ቅድም እንደገለጽኩልህ ነው ጥያቄዎች ተነሱ በሰላማዊ መንገድ መፍታት ሲችሉ ፖሊስ ገባ ተማሪዎች ተበደለ ታሰሩ ቀጠለ ገነት ወደ መታ ነበረ አልፈታችሁ ሳምንት ቆየ ፋሲካ ነበረ ባሰብ በሳምንቱ አልቲማታ ተፈታችሁ ጀምሮ ካልጀመራችሁ ተዋለች እዛ ምክንያት ተማሪዎች ወደ ማርቆስ ወደ ቅድስት ማርያም ቤተክርስቲያን ሄዱ ከዛ መጡ ጭፎ ወደ ሰንዳፋ ሄደዋል ተሾች የሚቆጥሩ ተደብቀው አንድ አመት እኔ አጋጣሚ አንድ ፕሮፌሰር ታሰረ በኋላ ቴሌኮሙኒኬሽን አስኪያጅ ነበር ተስፋዬ ረሳው ከዘምዘምና ጊዜ ትንሽ በመስራት ሰዓት ወደዛ ሄድኩኝ ከዛ በኋላ ቤት ሄድኩ አፎት ባለ ወንድሜ እዛ ጋር ብታየው እሱ የዛ ጊዜ ታሰረ እዛ ገቡና አሰሩት እሱ ሲያስሩት ነው የነገሩት ያዛት ማሽን ይሰራል ያልገመኝ ከዛ በኋላ ኬንያ ሄድን ኬንያ ብዙ ተራሳለና ከመሻገራችን በፊት ማስታወስ ያለብን የሙሪዎች አሉ ወላሂ አዳነ ወንዴ በታለቃ በጣም ሚዲያ ያሳዝነኝ ትክክል አስከብር ገብሩ እንግዲህ ለማስታወስ አድማጮቻችን አንዳንድ ጓደኞችን ለማስታወስ ሞክረናል ሁሉም ስማቸውን ለማንሳት ሁሉም በተለያዩ ህይወት ላይ ይገኛሉ አስተማሪም የሆኑ ቢዝነስ ማን የሆኑ ሰዎች አሉ ትዳር መስርተው ቤተሰብ መስርተው መሄድ ለሰማው ነጋና በኋላ ከኛ በኋላ ነው የትራም ጉዳይ ጀምሮ እኛ ነበር ከዛና መስፈራ አማን ቅድም ያልተነሳው ቀስቃሽ የነበረ ልጅ መስፈራ አማን በኋላ ቅንጅት ተሰገብቶ እሱ እንደዚህ ቲካሶ ተሰዶ እንደገና ወደ ሱቅ መስል ማደንቀው ልጅ ነው